ሶንግያው ወደውጭ ስትወጣ ከሊቼን ሰዎች ጋር ትገናኛለች። ሊቼንም ይመጣና ከሚስቱ ጋር ተስማምታ ባለፈው ስላስፈረመችው በጣም ይበሳጭባትና ይናገራታል። እንዲቀጠቅጧትም ያዛል። ሊመቷት ሲል ግን ናሆ ይመጣና ያድናታል። እነሱንም ይቀጠቅጣቸዋል። አርታውትም ሲሄዱ ግን በድብድቡ መሃል እጁ እንደቆሰለ ትመለከታለች። ቁጭ ብላውም እጁን ታጸዳለትና በፋሻ ትጠቀልለታለች። ሁለቱም ስላለፈው ታሪካቸው ይቅርታ ይጠያየቁና ከዚህ በኋላ በጣም ምርጥ ጓደኛሞች ለመሆን ተስማምተው ይለያያሉ። የሚቀጥለውም ቀን ሶንግያውና ጓደኞቿ የአንገት ሐብሉን ለማምጣት የቀራቸው 2 ቀን ብቻ ስለሆነ ምን ማድረግ እንዳለባቸው መመካከር ይጀምራሉ። ዋና ቦታም ላይ ቀጥራ ሁለቱ በሚዋኙበት ሰዓት ላይ የአንገት ሐብሉን እንድትቀበለው ሀሳብ ያመጡና ለኪናኦ ነገ አብረው እንዲወጡ ቴክስት ታደርግለታለች። እሱ ምናልባት በዚህ አጋጣሚ የአንገት ሐብሉን ከሷ መስረቅ እችላለሁ ብሎ ስላሰበ በሀሳቧ ይስማማል። ወደ ዋና ቦታው ሲመጣ ግን ሙሉ ለሙሉ አንገቱን የሚሸፍን ልብስ ለብሶ ይመጣል። ሶንግያውም የለበሰውን ስትመለከት በጣም ትበሳጫለች። ነገር ግን ተስፋ መቁረጥ ስላልፈለገች በፍጥነት ዘላ ወደ ዋና ገንዳ ውስጥ ትገባለች። እሱንም እንዲመጣ ትጠይቀዋለች። ውስጥ በሚገባ ሰዓት የአንገት ሐብሉ ልትወስድበት ታስባለች። በዛ መሀልም ግን እሷ ስታስተውለው ወደ ውስጥ መስመጥ ትጀምራለች። የእሷንም መስመጥ የተመለከተው ኪናሆ ዘሎ ወደ ውስጥ ይገባና ያድናታል። ወደ ቤቷም ሊሸኛት ያስብና መኪና ውስጥ ይከታታል። ሶንግያውም ግን ወደ ቤቷ ከሄደ ስለሱ የሰበሰቡትን መረጃዎች አይቶ ስለማንነት ያቅብኛል ብላ ስለፈራች ራሷ መሄድ እንደምትችል ትነግረዋለች። እሱ ግን አይሆንም ይላትና ራሱ ሊሸኛት ይወስናል። ሶንግያውም ግን በፍጥነት ለጉዚጂን አሁን ወደ ቤት እየመጡ እንደሆነና የእሱን መረጃዎች በጠቅላላ ከቤቱ እንዲያጠፋ በፍጥነት ቴክስት ልክለታለች። ጉዚጂንም ግን በቤት ውስጥ ጌም እየተጫወተ ስለነበረ ቴክስቱን አልተመለከተውም ነበር። ጌሙን ሲጨርስ ግን ቴክስቱን ሲመለከተው በጣም ይደነግጥና በፍጥነት ተነስቶ ስለሱ የሰበሰቡትን መረጃ በሙሉ መደባበቅ ይጀምራል። ከዛ መሀልም ወደ ቤት ይደርሱና ወደ ውስጥ ሊገቡ ሲሉ አንዴ ውጭ ላይ እንዲቆያ ተጠይቀውና በፍጥነት ገብታ ቤቱን ትመለከተዋለች። ጉዚጂንም በዛ ትመለከተውና በፍጥነት እንዲደበቅ ትነግረዋለች። እሱም በመስኮቱ በኩል ወጥቶ ቀስ ብሎ ቁጭ ይላል። ኪናሆም ወደ ቤት ይገባል። ሶንግያውም ጉዚጂን ቀስ ብሎ እየተመለከታቸው እንደሆነ ታየውና ኪናሆ ሳይመለከተ በፊት በፍጥነት እቃ ተወረውርበትና እንዲወድቅ ታደርገዋለች። ሲወድቅም ግን ቲሸርቱ ከላይ ተጠንጥሎ ስለነበር ራቆቱን ይወድቃል። ተነስቶም ግን በፍጥነት ወደ ቤት ለመግባት ሲሞክር እና ሊን ኪናሆን ተከትለው መጥተው ስለነበር ያዩታል። ወደ ውስጥ ገብቶም እንዲረብሻቸው ስላልፈለገች ናንሹዋንን ከመኪናዋ ታስወርደውና በፍጥነት ወደ ጉዚጂን ትሄዳለች። በዛም ያገኘው ልብስ ለብሶ ታገኘዋለች። አበመት እንደምትፈልግም ትነግረውና እንዲያስርላት ጠይቀዋለች። ወደ ሶንግያውም ስንመለስ ሶንግያው ቡና ላፍላለት ትለውና ተነስታ ወደ ኪችን ትሄዳለች። ኪናውም ይሄን አጋጣሚ በመጠቀም ቤት ውስጥ ዞር ዞር ማለት ይጀምርና ከፎቶዎቹ መሃል አንዲት አሻንጉሊት እሱ የሚፈልገውን ማተብ የያዘ የአንገት ሐብል አድርጋ ይመለከትና በፍጥነት ፎቶ ያነሳዋል። ሶንግያውም ቡናውን አፍታ ስትመለስ አሻንጉሊቷ የት እንዳለች ጠይቃታል። እሷም በጁጁ ደሴት ላይ ያለው ቤታቸው ውስጥ እንደሆነች ትነግረዋለች። እሱም በፍጥነት የአንገት ሐብሉን ለመውሰድ ያስብና ወደ ጁጁ ደሴት ሄደው የልጅነታቸውን ትዝታ እንዲያስታውሱና አብረው እንዲዝናኑ ይጠይቃታል። እሷም ከእሱ ጋር ማሳለፏ ምናልባት የአንገት ሐብሉን ለማግኘት ይጠቅመኛል ብላ ስላሰበች በሀሳቡ ትስማማለች። ጉዚጂንም አበባውን አስተካክሎ ይሰጣታል። ሌኒንግ ግን ወደ መኪናው እንዲደርሳት ጠይቀውና አብረው ወደ መኪናዋ ይሄዳሉ። ናንሹዋንም ውጭ ላይ ቆሞ ሾንግ ከርቀት ስትመጣ ይመለከታትና በፍጥነት ስልኩን አውጥቶ የሶንግያው ጓደኛ መሆኗን ያረጋግጣል። እሷ እንደሆነችም ሲያቅ ወደ ውስጥ እንዳትገባ ለማድረግ ወደ እሷ ጋር ሄድና አውቆ ይጋጫታል። ሁለቱም ግን ወደ መሬት ይወድቃሉ። ናንሹዋን እንደመንሳት ሲሞክር ግን ሾንግ የምትወደው ልጅ ያለበትን ፖስቸር ትራስ ይቀድባታል። እሷም መቀሩ ስትመለከት በጣም ትበሳጭና ተነስታ ትደበድበዋለች። ጉዚጂንም አበባውን መኪና ውስጥ አስገብቶላት ሊሄድ ሲል በፍጥነት እጁን ትይዘውና መኪናዋ ላይ ታስተኛውና በፍቅር አይን ትመለከተዋለች። በዚህም ድርጊቷ ጉዚጂን በፍጥነት ከሷ ፍቅር ይዘዋል። ሁሉም ወደ ቤታቸውም ይሄዳሉ። በሚቀጥለውም ቀን ኪናሆ ከሶንግያው ጋር በተቀጣጠሩት መሰረት እሷ ሊወስዳት ወደ ቤቷ ይሄዳል። ናንሹዋንም ግን ይደውልና የቀረው 1 ቀን ብቻ ስለሆነ በፍጥነት የአንገት ሐብሉን ተቀብሏት እንዲያመጣ ይነግረዋል። በዛ መሀልም ሶንግያው ትመጣና አብረው ወደ ጁጁ ደሴት ይሄዳሉ። እዛም ከደረሱ በኋላ አንድ የመንዣዣያ ጎማ ትመለከትና በዚህ ተጫውቶ ያውቅ እንደነበር ካስታወሰ ጠይቀዋለች። እሱም ግን እንዳትነቃበት ስለፈለገ አዎ ይላታል። ነገር ግን እሷ ሴት ስለሆነ ሌሎች ወንዶች ለሸንፏት እንደሚችሉ ስለገመተ ብዙ ጊዜ ትሸነፍ እንደነበር እንደሚያስታውስ ይነግራታል። ነገር ግን እሷ በልጅነቷ ማንም የማይሸንፋት አደገኛ እንደነበረች ታስታውስና ነገር ግን እሱ እንዳይነቃባት ስለፈለገች አዎ ሁሉም ሲያሸንፈኝ ነበር ብላ ትመልስለታለች። አብረውም ወደ ከተማው ሰገነት ይሄዱና እዛ ሲያወሩ ይቆዩና ይመሻል። ሶንግያው
ኪናውን በልጅነቷ ከእናቷ ጋር ወደምትኖርበት ቤት ትወስደዋለች። በዛም ቁጭ ብለው ማውራት ይጀምሩና በልጅነቷ ስላሳለፈችው ስቃይ በሙሉ ስለ እናቷ አደጋዋም ጭምር ስለ ሁሉም ነገር ትነግረዋለች። እሱም በነገረችው ነገር በጣም ያዝናል። ሶንጊያውም እንቅልፍ ይወስዳትና ትተኛለች። ኪናውም ይህን አጋጣሚ በመጠቀም ከአሻንጉሊቷ ላይ የአንገት ሀብሉን ይወስዳል። በሚቀጥለውም ቀን ተኝታ እያለ የአንገት ሀብሉን ይዞ ወደ ድርጅቱ ይመጣል። ለሁሉም ያሳያቸዋል። አባትየውም እሱ ቼንግጁን እንደሆነ ያምንና ጋዜጠኞችን ጠርቶ የካምፓኒ ወራሽ እንደሆነ ለሁሉም ያሳውቃል። ሶንጊያውም ከእንቅልፏ ተነስታ ዜናውን ትመለከተዋለች። ማህተቡንም አቅርባ ስትመለከተው የእሷ አሻንጉሊት ላይ የነበረው እንደሆነ ታስተውላለች። ማን እንደሰጣትም ታስታውስና ቺናኦ ሊለያዩ ስለነበረ እንደ ማስታወሻነት አድርጎ የአንገት ሀብሉን እንዳደረገላት ታስታውሳለች። በፍጥነትም አሻንጉሊቷ ጋር ሄዳ የአንገት ሀብሉን ስትፈልገው ግን ታጠዋለች። በዚህም ኪናኦ እንደወሰደው እርግጠኛ ትሆናለች። እሱ ጋር ይሆናል ብላ ስትፈልገው የነበረው የአንገት ሀብል ራሷ ጋር እንደነበረም ትረዳለች። ነገር ግን ትላንትና መጫወቻ ቦታ ጋር እሷ ሁሌም ተሸናፊ እንደነበረች ያስታውስ እንደነበር የነገራት ትዝ ይላትና እሱ እየዋሸ እንደሆነና ቼንግቿ እንዳልሆነ እርግጠኛ ትሆናለች። በዚህም እሱን ለማስቆም በፍጥነት ወደ ስብሰባ ቦታ ትሄዳለች። እሱ ቼንግቿ እንዳልሆነም ለሁሉም ሰው የጮኸች ትናገራለች። ኪናኦም ግን አይኗን ሲመለከታት በፍጥነት በአይኗ ይማረክና በፍቅሯ ይወድቅላታል። ወደ እሷም ጋር መጥቶ ከንፈሯን ይስማታል። በዚህም ሁሉም ጋዜጠኞቹ እሱን ፎቶ ያነሱታል። በጋዜጠኞቹም ጨዋታ መሀል ግን ወደ ራሱ ይመለስና በፍጥነት ይዟት ወደ ውጭ ይወጣል። ምን አድርጋበት እንደ ሳማትም ግራ ይገባውና ምን አድርጋበት እንደሆነ ይጠይቃታል። እሷም አሁን ላይ በአይኗ መውደቅ እንደጀመረ ስለገባት በጣም ደስ ይላታል። አይኗንም ተጠቅማ በድጋሚ ማን እንደሆነ ትጠይቀዋለች። እሱም ግን አይኗ ላይ ፓወር እንዳለ ስለገባው በፍጥነት ፊቱን ያዞርና እሱ ቼንግጁን እንደሆነ ይነግራትና በፍጥነት ጥሏት ይሄዳል። ሶንጊያውም ወደ ቤት ትመለስና የተፈጠረውን ነገር በሙሉ ለጓደኞቿ ትነግራቸዋለች። ቀኑ ግን ስላለቀ ከዚህ በኋላ ገንዘባቸውን ማግኘት እንደማይችሉም ያስባሉ። በዛ መሀልም ግን ጄንጎ ይደውልላትና ወደ ካፌ ይጠራታል። በዛም ይገናኙና ውላቸው እንዲቀጥል እንደሚፈልግና ከቼንግ አጠገብ ሆና የቼንግን እንቅስቃሴ ለሱ ሪፖርት እንድታደርግለት ይጠይቃትና የበለጠ ገንዘብ እንደሚከፍላትም ይነግራታል። ሶንጊያውም ከገንዘቡ በተጨማሪ የኪናው ሁኔታ ስላበሳጫት በሀሳቡ ትስማማና ስራውን ትቀበላለች። ምግብም ይዛለት ወደ ቢሮ ትመጣለች። ስራ ላይም ስለሚሆን ላይበላ እንደሚችል ገምታ ሰርታ እንዳመጣችለት ትነግረውና ከፍታ ታሳየዋለች። እሱም እየበላ እያለ ስልክ ይደወልለትና እንደመጣው ብሏት ተነስቶ ወጥቶ ይሄዳል። ሶንጊያውም ይሄን አጋጣሚ በመጠቀም ተነስታ አንዳንድ መረጃዎችን መበርበር ትጀምራለች። በዛም ፓስፖርቱንና የበረራ ትኬት ታገኛለች። በፍጥነት ፎቶ ታነሳውና ለኬንጎዬ ትልክለታለች። ያላስተዋለችው ነገር ግን ኪናሆ ስላላመናት ቢሮ ውስጥ ባለው ካሜራ እየተመለከታት እንደሆነ ነበር። ጄንጎዬም በደረሰው መረጃ መሰረት ኪናሆ ከሀገር ሊወጣ እንደሆነ ለሚስተር ጆንግሊን ነግረዋል። ኪናሆም ከነሊን ጋር በመሆን ወደ ኤርፖርት ይሄዳል። ሶንጊያውም ወደ ቤቷ ትሄድና ያደረገችው ነገር ትክክል እንደሆነ ራሷን ትጠራጠራለች። ፍጥነትም መኪናዋን አስነስታ ወደ ኤርፖርት ትሄዳለች። እዛ ግን ቀድሞ የደረሱት እነ ሚስተር ጆንግሊን ነበሩ። ኪናውንም ግን ያገኙትና እዚህ ምን ሊሰራ እንደመጣ ይጠይቀዋል። እሱም ግን ለስራ የሚጠቅማቸውን ሰው ለማነጋገር እንደመጣ ይነግራቸውና ከሚስተር ጄንግ ጋር ያስተዋውቃቸዋል። አባትየውም በዚህ በጣም ደስ ይለዋል። እንግዳቸውንም ከሸኙ በኋላ በጣም እንደኮራበት ይነግረውና ከሰዓት በኋላ እንዲገናኙና ሊያስተዋውቀው የሚፈልገው ሰው እንዳለ ይነግረውና ይሄዳሉ። እሱም ግን ወደ ውጪ ሲወጣ እሱን እየፈለገች ከነበረችው ከሶንጊያኦ ጋር ይገናኛል። ኪናሆም እሷ ውሸታም እንደሆነች እንዳወቀባትና ከሱ መረጃ ስትሰርቅ የሚያሳይ ቪዲዮ እጁ ላይ ስላለ ከዚህ በኋላ እንዳታስቸግረውና አጠገቡ እንዳትመጣ ያስፈራራትና ጥሏት ይሄዳል። የኔ ውድ ቤተሰቦች ፊልማችን ተከታታይ በመሆኑ እዚህ ጋር አያበቃም። ቻናላችንን ሰብስክራይብ፣ ቪዲዮአችንን ደግሞ ላይክ አድርጉ። ደህና ሁኑ።